የእመቤታችን ረፍት ልቦናዋ በይኩነኔ ጸና ንጽሐ ሥጋ ንጽሐ ነፍስ ንጽሐ ልቦና አስተባብራ የያዘች ወላዲተ አምላክ ምንም እንኳን የአምላክ እናት ብትሆንም ሞተ ሥጋ ለሁሉም ዕጣ ፈንታ በመሆኑ በቃል መነገሩ በልብ መታሰቡ ከፍ ከፍ ይበልና ጌታችን መድኃኒታችን ኢየሱስ ክርስቶስ ተንሥኢ ወነኢ የነፍሴ ደስታ የሆንሽ ውድ እናቴ ሆይ ተነስተሽ ወደ እኔ ነይ ብሏታል። እመቤታችን በእግዚአብሔር ፍቃድ ብታርፍም ሥጋዋ በምድር አልቀረም፣ እንደ ልጇ አድርጋለችና። ታላቁ የቤተ ክርስቲያናችን አባት ቅዱስ ያሬድ ሞቷ የሚያስደንቅ መሆኑን ሞትሰ ለሞአቲ ይደሉ ሞታ ለማርያም ያጽብ ለኩሉ ሞት ለማናቸውም ሰው ሁሉ የተገባ ነው፣ የማርያም ሞት ግን ሁሉን ያስደንቃል በማለት ገልጾታል። እናታችን ቅድስት ድንግል ማርያም የኃጢአታችንን ለቅሶና ሐዘን አይተሽ ስለ እነርሱ መዳን ዕረፍትሽን በሐሴት የተቀበልሽ እመቤታችን ሆይ ሐዋርያት በሱባኤ ትንሣኤሽን ለማየት በቅተዋልና እኛም በዓለ ዕረፍትሽን አክብረን ልጅሽ በሰጠሽ ቃል ኪዳን በቀኙ እንቆም ዘንድ ለምኝልን። አሜን። እንኳን አደረሳችሁ።